መጀመሪያ ባል በሚስቱ የሚቀና ለምንድን ነው? ስለሚወዳት እኮ ሌላ እኮ አይደለም። የሚቀናበት ምክንያት ማጣት ስለማይፈልግ ነው። ክርስቶስ ለእኛ የሚቀና ስለሚወደድ ነው። በጣም እኛ እግዚአብሔር የሚቀናልን ቤቶች እንደሆናችሁ ታውቃላችሁ። እናንተ ለራሳችሁ እንዲህ ያለ ግምት አላችሁ? ይሄ ጻድቁ ቅዱሱ ሰማይቱ እነ ቅዱስ ቂርቆስ እንደዚህ አይደለም። ይሄ ወንበዴው ሌባው ዘማዊው ክርስቶስ የሚቀናለት ቤት ነው። ይቀናለታል እሱ ያን ቤት። ዶሚኒክ አቡነ ገብረ መንፈስ ቅዱስ ባህር ተወርውረው እንዲገቡ ያደረጋቸው ምንድን ነው? ተራራው ላይ ቆሙና ዝቋላ ተራራ ላይ ሆነው የኢትዮጵያን ሕዝብ ኃጢአት አዩ አይደለም? ጌታዬ ኢየሱስ ክርስቶስ ደምህን የከፈልክለትን ሕዝብ አውሬ በላው ብለው ነበር ባህር ውስጥ ተወርውረው የገቡት። ማለት ቅናት ነው ይሄ። እና እንኳንስ ባለቤቱ ደም የከፈለበት ባለቤት ቅዱሳን እንኳን እንዲህ ይቀናሉ። እና ክርስቲያን እግዚአብሔር የሚቀናለት ሰውነት ያለው ነው። እንዲህ ያለ ክብር አለን። እና ታዲያ እንግዲህ ኢየሩሳሌምን ይል ስላችሁ በሶስተኛው ሳምንት ምንድን ነው? የክርስቶስ መቅደስ ሆነን እንሰራ ነው። የክርስቶስ መቅደስ እግዚአብሔርን አናስቀናው ነው። አናስቀናው። ታው እኔ እስመ አነ ቀናዮ መስተበቅል፣ እኔ ቀናተኛ አምላክ ነኝ አታስቀኑኝ ይላል እግዚአብሔር። እንዲያው ሁልጊዜ ባልን ማስቀናት ሴትነት አይደለም። ክርስቶስን ያህል ሙሽራችንን ኃጢአት እየሰራን እሱ ለፍቅር ቢቀናልን ግን በመዓት እንዲቀናብን ማድረግ አይገባም። ጌታችን ኢየሱስ ክርስቶስ በዚህ መጠን ይወደናል። የወደደን አምላክ ልቡን በልቡናችን ይሳልብን፣ ፍቅሩን ያጽናልን፣ መጨረሻችን አሳምሮ እንስሳት የወረረውን ሰውነታችን የእሱ መቅደስ ለማድረግ ያብቃን። ይቆየን። ስብሐት ለእግዚአብሔር።